ለፍቅር የሚፈልግሽ ከሆነና ለትዳር የሚፈልግሽ ከሆነ የምታይበት ዋና ዋና 3 ምልክቶች በሚል ሐሳብ የምንነጋገር ይሆናል። ቀጥታ ወደ ሐሳባችን እናልፋለን። እንግዲህ ቅር እንዳይላችሁ እኔ ቻናል ላይ አንዳንዴ እውነትን ማውራት ስለምወድ አሁን የምነግራችሁ ነገሮች አይታችሁ ምናልባት እናንተ ላይፍ ላይ ካልተመለከታችሁት እንግዲህ ምናልባት የነገ ህይወታችሁን እያስተካከልኩት ስለሆነ የሚገኘው ማቆም ካለባችሁ አንዳንድ ጉዳዮች ላይ ወሰናችሁ ማቆም አለባችሁ ማለት ነው። ቀጥታ ወደ ሐሳቤ ልለፍ። የመጀመሪያው ጊዜ ይሰጥሻል። ላንቺ ጊዜ ይኖረዋል። እንዴት ብዬ ላስረዳሽ? ደውሎ ሊሆን ይችላል፣ ቴክስት አድርጎ ሊሆን ይችላል፣ በአካል በማግኘት ሊሆን ይችላል። ጊዜ ይሰጥሻል። ምክንያቱም ነገ እናት ነሽ አይደል እንዴ? ነገ እኮ ሚስቱ ሊያደርግሽ ለልጆቹ ደግሞ እናት ሊያደርግሽ ነው እያዘጋጀሽ ያለው። ስለዚህ በጣም ለፍቅር የሚፈልግሽ ከሆነና ለትዳር የሚፈልግሽ ከሆነ ጊዜ ይሰጥሻል፣ ይንከባከብሻል፣ ይጠብቅሻል፣ ያወራሻል። በጣም ስራ ቢዚ ሆኜ ነው እንደዚህ ቦታ ተፈጥሮ እንዲሄጄን ያልደወልኩት ምናምን ሊኖር ይችላል። ሰው አንዳንዴ ሁሌ ይሞላለታል ማለት አይደለም፣ ግን አይደጋገምም። ምናልባት ሰው በተለያየ ምክንያት ስራ ላይ አሳልፎ ሊሆን ይችላል የዋለው። ግን እንደዛም ሆኖ ግን የሚያፈቅርሽ ከሆነና የሚወድሽ ከሆነ ለፍቅር የሚፈልግሽና ለትዳር የሚፈልግሽ ከሆነ ላንቺ የሚሆን ጊዜ አያጣም። ስለዚህ በሌላ አማርኛ እያልኩሽ ያለሁት ላንቺ የሚሆን ጊዜ ካጣና ምክንያቶችን የሚደረድር ከሆነ ቆም በይና ነገሮችን መጠየቅ ጀምሪ። ምናልባት ጊዜሽ እንዳይበላ፣ ምናልባት እድሜሽ እንዳይበላ፣ ምናልባት መነካት የሌሉባቸው የሴትነት ፓርቶችሽ እንዳይነኩና ነገ ዋጋ እንዳትከፍይ። ስለዚህ የመጀመሪያው ለፍቅር የሚፈልግሽና ለትዳር የሚፈልግሽ ከሆነ ጊዜ ይሰጥሻል፣ ይንከባከብሻል፣ ይጠብቅሻል። ቀጥታ ወደ ሁለተኛው እናልፋለን። ወደ ሁለተኛው ሐሳብ ስናልፍ ለፍቅር የሚፈልግሽና ለትዳር የሚፈልግሽ ከሆነ ጊዜያዊ ነገሮች ላይ ትኩረት አያደርግም። ሰምተሽኛል አይደል ያልኩት? ጊዜያዊ ነገሮች ላይ ትኩረት አያደርግም። ምን ያሳዝናል ካላችሁኝ አንዳንድ ሴቶች ትዳር ዓለም ላይ በኋላ ከገባን በኋላ ባንጣጣምስ ይለኛልና ምን ላድርግ? ገና ካሁኑ ሴክስ እንግዲህ ለናገሩ አይደለ? ምናልባት ከእድሜያችሁ ከ18 ዓመት በታች ያላችሁ ይሄን ቪዲዮ ያያችሁ ካላችሁ እንደ ትምህርት ለእናንተም በማያሰናክል መንገድ ስለሚጠቅማችሁ ላወራችሁ። ከጋብቻ በፊት የግብረ ስጋ ግንኙነት እናድርግ ይለኛል እና አንዳንዶች እኔ ነው ላለሁኝ እሱ ደግሞ በምን ላውቅ እችላለሁ ለኔ ያለሽን ፍቅር በዚህ ገለጭልኝ አይነት ነገሮች ይወራልና እንዴት አድርጌ እንደማስረዳችሁ አላውቅም። ይሄ ወንድ ጤነኛ ነው? ጥያቄ መጀመሪያ የምጠይቅሽ ጥያቄ ነው። ትዳር ዓለም ላይ የሚገባው ወንድ የበሰለ ነው አይደለም? መሆን ያለበት አባወራ ነው፣ ተለቅ ያለ ሰው ነው። ስለዚህ አሁንም እንደዚህ አይነት ወሬዎችን የሚያወራሽ ከሆነ እኔ እንደ ወንድም ላውራሽ፣ ይሄ ወንድ ገና ነው፣ ገና ይቀረዋል። ምክንያቱም የትዳር ዓላማ ሰው ጋብቻ ትዳር ውስጥ ገብቶ ምንድነው ማከናወን ያለበት ምንድነው መስራት ያለበት የሚባለው ዓለም ገና ያልገባው ልጅ ነው። ምናልባት እድሜው ትልቅ ሊሆን ይችላል፣ ፊዚካሊ ትልቅ ሊሆን ይችላል፣ ሊበልጥሽም ሊያንስሽም ይችላል። እሱ አይደለም ዋናው ሐሳቤ። የበሰለ ወንድ ትዳርን የሚያስብ ወንድ ነገ ላይ አንቺን አግብቶ ለሱ መልካም ሚስት ለልጆቻችሁ ደግሞ መልካም እናት እንድትሆኝለት የሚፈልግ ወንድ እንደዚህ አይነት የወረደ ጥያቄ አይጠይቅም። ምን ማለት ነው? ትዳር ውስጥ ከገባን በኋላ ባንጣጣም። ኦኬ እሺ፣ ትዳር ውስጥ ገብታችሁ አልተጣጣማችሁም ልበል፣ ትዳሩ መፍታት አይቻልም። ስለዚህ እየተሰቃየው ከምኖር እንግዲህ እንደነሱ አፈታት ነው እሺ እየፈተውላችሁ ያለሁት። እየተሰቃየው ሳልደሰት ከምኖር ሳንጋባ አሁኑኑ ነገሮች እናድርጋቸውና ከዛ ከተጣጣምን ምንጣጣም ከሆነ የምታስደስችኝ ከሆነ አገባሻለሁ፣ ማታስደስችኝ ከሆነ ምናምን አይነት ነገር ነው አይደል? አይ ቲንክ ያኔ ቆይ ልጠይቅሽ፣ አንቺ መጠቀሚያ ቀንሽ እንዴ? አንቺ ቴስት ቼክ የምትደረጊ እንትን ነሽ? ይሄ አዳፕተር ምናምን ነሽ እንዴ? አንቺ ቴስት ላይት ምናምን ሰው አይደለሽ? ስሜት የለሽም፣ ህልም የለሽም፣ ማሳካት የምትፈልጊያቸው ነገሮች የሉሽም። በሰው ስሜት ላይ ብቻ ተመርኩዘሽ ነው የምትኖሪው። ስለዚህ እንደዚህ ያለ የሚጠይቅሽ ወንድ ከጋብቻ በፊት እኔ አልሰማም፣ አልደመጥም እንደዚህ አይነት ነገሮችን ሳወራ። ግን እንደ ወንድም ባታደርጉት ባይነኝ፣ ሴቶችም ወንዶች ያው ሰው ናችሁ፣ ብዙ የሚፈትናችሁ ነገር ይኖራል። በእውነተኛ ፍቅር ውስጥ መካከል እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ግን ማወራችሁ እዚህ ጋር እንደዚህ የምታረጉ የምትጣጣሙበት መንገዶች ምናምን አይደለም ላወራችሁ የምችለው ወዳጆች። እኔ እንደ ወንድም ነው ማወራችሁ።
እህቶቼም እያያችሁ ከሆነ በእርግጥ ወንድሞች አታዩትም ይሄን ቪዲዮ ሞር አብዛኛው ለሴቶች ስለምሰራ ማለት ነው። ግን እያያችሁም ከሆነ ይጠቅማችኋል አንዳንድ ማውራቸው ሐሳቦች። እንትን አይደለም ትዳር እየተዋሰብን ብቻ የምንኖርበት ዓለም ይመስላችኋል? አሁን ካልተጣጣምን ከጋብቻ በፊት በመሰረቱ ልጠይቃችሁ የምችለው ጥያቄ ካልተጣጣምን ብላችሁ የምትሰጉ ሰዎች ወንዶችም ሆናችሁ ሴቶች፣ ቆይ እግዚአብሔር ወይም ደግሞ አላህ እናንተን ከሌላው ሰው የተለየ የመራቢያ ዕቃ የሰጣችሁ ሴቷን ብትሆኑ ወንዱን ብትሆኑ። ስለዚህ ምን ይለያል እናንተ ማለት እኔ አላቅም እንግዲህ ለምን እንደማትጣጣሙ። አሁን ጥያቄ የሚሆንብኝ ነገር ባይ ኔቸርሊ የተለየ ነገር ነው ወይ እናንተ ጋር ያለው? እሺ በጤናም ኬዝ በሆነ ችግር ካለ በሕክምና የሚስተካከሉ ነገሮች ካሉ በሕክምና ይስተካከላሉ እንጂ ምን ማለት ነው ካልተጣጣምን ምናምን እንዴት ነው ማትጣጣሙ? ትጣጣማለህ። እንድትጣጣም ተደርገህ እኮ ነው የተፈጠርከው። እንድትጣጣሚ ተደርገሽ ነው የተፈጠርሽው። ለምንድን ነው ይሄ የመቸኮል ነው? ይሄ ነገሮችን የማድረግ ስሜታዊ የመሆን ተው፣ ግድ የላችሁ። ይሄ መንገድ አያስኬድሽም ነው እኮ እያወራሁሽ ያለሁት። በጣም ብዙ የሚያለቅሱ እህቶችን አውቃለሁ። በጣም ያገባኛል ብላ ተስፋ አድርጋ ካፈቀረኛው ምንም እሰጠዋለሁ ብሎ እኔ ደስ ይለኛል እኮ ይሳካላችሁ። በዚህ መንገድም የተሳካላቸውን በጣም ብዙ ማውቃቸው ጥንዶች አሉ። ግን ሌላው ቢቀር እንግዲህ የሰው ልጅ እዚህ ምድር ላይ 1000 ዓመት አይኖርም ወዳጆች። 100 ዓመት እኮ ነው ግፋ ቢል የምትኖሩት። 100 ራሱ ብዙ ነው። ጤነኛ የሆነውን የህይወት ዘይቤ ኖራችሁ ብታልፉ ይሻላችሁ። ምናልባት በዚህ የህይወት መስመር ውስጥ ያላችሁ እህቶች ካላችሁ እንድታቆሙ ነው እየነገርኳችሁ ያለሁት። ነገ ላይ ግዴለሽም ጤነኛ የሚባለውን ዓለም ብትፈጥር ይሻልሻል። ስፒሪቹዋሊቲ ዓለማችሁ ላይ ራሱ ጤነኛ ነገር አይፈጥርባችሁ ማለት እያወራው ያሉት ነገር ይገባችኋል። መቼም የሰው ልጅ ዝም ብሎ ምድር ላይ ተተክሎ የሚኖር ሰው አይደለም አይደል? ህብረት አለው ከሆነ ከፈጣሪው ጋር ከአላህም ጋር ሊሆን ይችላል፣ ከእግዚአብሔር ጋር የሆነ ህብረት አለ። ስለዚህ በዚህ ህብረት ውስጥ አንዳንድ ጊዜ ዘር ከባድ ነው ወዳጆች። እዚህ ምድር ላይ እሱ የማይደሰትበትን ነገር ውስጥ የምትገቡባቸው አንዳንድ መንገዶች ዋጋ ያስከፍላችኋል። እንደኔ ለምን ወድቀሽ ትማሪያለሽ እኮ ነው ያወራሁሽ ያለሁት። ለምን ከስረሽ፣ ለምን አዝነሽ፣ ለምን ልብሽ ተሰብሮ ያገባኛል በሚል ተስፋ የወደቀ ሰው ሲነግርሽ ብትሰሚ የተሻለ ነው። አንዳንዶች ይገርመኛል እዚህ ጋር መጥቼ ሳወራ ራሴን ፍጹም አድርጌ ማወራ አድርገው የሚስሉኝ ሰዎች አሉ። ኖ ለምን? እኔ እኮ ሰው ነኝ። እኔ ሄጄ ተጉዤ የወደኩበትን ውድቀት ትክክል እንዳልሆነ ከገባኝና ዋጋ ካስከፈለኝ አንቺ ዋጋ እንዳትከፍል እዚህ ጋር መጥቼ ባወራሽ፣ አንተ ዋጋ እንዳትከፍል መጥቼ እዚህ ጋር ባወራክ ምንድነው ክፋቱ? ስለዚህ ተው፣ አያስቀጥላችሁ። እውነቴን ነው የምላችሁ፣ ዋጋ ነው የሚያስከፍላችሁ። ምንም ማታጡት ነገር አለ። ብዙ ጊዜያችሁን ታጣላችሁ፣ እድሜያችሁን ታጣላችሁ፣ ሞገሳችሁን ታጣላችሁ፣ በራሳችሁ ያላችሁን ኮንፊደንስ ማታጡት ነገር የለም። ስለዚህ እባካችሁ አሳክ ጊዜያዊ ነገር ላይ ፎከስ አያደርግም። ለእናትነት ነው የሚያዘጋጅሽ። ለፍቅር የሚፈልግሽ ከሆነ አትሰሙም። ግን ችግሩ እናንተ እሺ እንግዲህ ምከረው ቢካለ መከራ ይምከረው ነው እንግዲህ አገሬ ሰው። መከራ ከሚመክርሽ እንደ ወንድም ልምከርሽ ብዬ ነው። ለማንኛውም ሁለተኛው ለጊዜያዊ ነገር ሞር ፎከስ አያደርግም። ስለዚህ ከነገ አንጻር ለእናትነት ነው የሚያዘጋጅሽ። በሶስተኛና መጨረሻ ላይ የምነግርሽ ነገር ምንድነው፣ ለፍቅር የሚፈልግሽ ከሆነና ለትዳር የሚፈልግሽ ከሆነ ማሳካት የሚፈልጋቸውን ፊውቸር ፕላኖቹን ሳይቀር ያጋራሻል። ጊዜ መስጠት አለመስጠት ማለት ሌላ ጉዳይ እኮ ነው። ያጋራሻል። ይሄን አድርጌ፣ ይሄን አከናውነን፣ ይሄን አሳክተን እያለ ብዙ ነገሮችን ሼር ያደርግሻል። ጥያቄው አጠገብሽ ያለ ወንድ ወድሻለሁ፣ አፈቅርሻለሁ፣ የኔ ቆንጆ፣ የኔ ማር፣ የኔ ውብ ምናምን ከማለት ያለፈ ስለ ህልሙ ያጋራሻል ወይ ነው። ማለፍ ስለሚፈልገው መገንባት ስለሚፈልገው ሁሉም ሰው እንደየእድሜው እንደያለበት ሁኔታ ህልሙ ይለያያል። መቼም ህልም የሌለው ሰው በዚህ ምድር ላይ ካለም ያው ህልም ይኖራችኋል፣ ግዴታ ያስፈልጋችኋል። ግን ያጋራሻል ወይ ሼር ያደርግሻል ወይ? እንደዚህ የሚያደርግ ከሆነ አትጠራጠሪ፣ ለእናትነት ነው የሚፈልግሽ። እስካሁን ተመልክታችሁ ይሄን ቪዲዮ ላይክ አላደረጋችሁ ተመችቷችሁ የለ? ቪዲዮን ላይክ በማድረግ ተባበሩኝ። ለብዙዎች ከፍ እንዲያደርገውና አልጎሪዝሙ እንዲደርስልኝ ላይክ ማድረጋችሁን አትርሱ። ማማከር የምትፈልጉ ሰዎች ስልክ ቁጥሬን ዲስክሪፕሽን ላይ አስቀምጥላችኋለሁ። ወዳችኋለሁ። መልካም ጊዜ